ሚያኖር ማን ነው? አላህ። ሚገል ማን ነው? አላህ። ሚሰጥ ማን ነው? አላህ። ሚከለክል ማን ነው? አላህ። ሚከጀል ማን ነው? አላህ። ሚፈራ ማን ነው? አላህ። ሚሰገድለት ማን ነው? አላህ። ምን ማለው በማን ነው? በአላህ። ስናጣ ምንጠይቅ ማን? አላህ። ችግራችን ጊዜ የሚደርስልን ማን? አላህ። ኢዘን ሽርክ ማለት አላህ ስብሓንሁ ወተዓላ በነገረን ነቢዩ ዓለይሂ ሰላቱ ወሰላም መንገድ ባደረጉልን አላህን ማምለክን ትተን በሌላ መንገድ አላህ ስብሓንሁ ወተዓላን ማምለክ ወይ ለአላህ የተገባን ለሌላ አካል ማድረግ ብዙ ስፈት አለው፣ ብዙ መገለጫዎች አሉት። ሙስሊም ሙእሚን ተውሂድ ያለው ሰው ቀንን አያመልክም። ማንን ነው የሚያመልከው? የቀኑ ጌታን አላህን ነው የሚያመልከው። ድንጋይ አያመልክም፣ ፀሐይ ጨረቃን አያመልክም፣ ወንዝን አያመልክም፣ ዛፍን አያመልክም። አንድ አላህ ስብሓነሁ ወተዓላ ብቻ ነው የሚያመልከው። አንዳንድ ሙስሊም ዓቂዳውን በትክክል ካለመገንዘቡ የተነሳ ሲደበላለቅበት እናያለን። ምሳሌ በአሁን ሰዓት በየቦታው በከተማው ስለ ኢሬቻ በዓል ብዙ ነገር እናያለን፣ ብዙ ግርግር እንሰማለን፣ እናያለን። ሙስሊም አላህ ስብሓነሁ ወተዓላን ሌይለ ወነሃር ነው የሚያመሰግነው። በቀን 17 ጊዜ በዋጅብነት አልሐምዱሊላህ ረቢል ዓለሚን ብሎ አላህ ስብሓነሁ ወተዓላን ያመሰግናል። ይህ ዓቂዳ ያለው ተውሂድ ያለው ሰው የሚተገብር ጉዳይ አይደለም፣ ሽርክ ነው። ሽርክ ደግሞ ከባድ ወንጀል ነው። አንዳንድ ቦታ ከባህል ጋር የተደበላለቁ ሽርኮች በሁሉም ማህበረሰቦች ውስጥ አሉ። ኢሬቻም ከእንደዛ አይነቶች ውስጥ አንዱ ነው። ብዙ ታሪካዊ አመጣጡን የሚያውቁ ሰዎች በግልጽ የሚያስቀምጡት ምሁራን፣ የጉዳዩ ባለቤቶችንን የሚሉ ሰዎች የኛ የዋቅፈታ እምነት ተከታዮች ሃይማኖታዊ መገለጫ ነው ይላሉ። እኛ ግን ሙስሊሞች ነን። ዲናችን ዓቂዳ ነው፣ ተውሂድ ነው፣ እስላም ነው፣ ላኢላሃ ኢላላህ ነው። ከእንደዚህ አይነት ኮንፊውዥን ግራ መጋባት ምንድነው? በምንድነው? ዓቂዳ ሰሒሓ ንጹህ የሆነ ዓቂዳ ከቁርአን ከሐዲስ የተወሰደ ዓቂዳን ማወቅ፣ እሱን መኖር፣ እሱን መተግበር። ይሉንታ ሊይዝህ አይገባም። ሰሞኑን በሁሉም ሃይማኖቶች ውስጥ የሽርክ አይነቶች ነው የምታየው። ላኪን አንተ ሙስሊም ተዕቡዱ ላህ ወሕደሁ ላ ሸሪከ ለህ። ምታፈቅረው ሙእምን ሙስሊም አላህን ነው። ሌላው አካል ግን የሚያፈቅረው ከአላህ ውጭ የሚያመልከውን ነው። ወሚነ ናሲ መን የተኺዙ ሚን ዱኒ ላሂ አንዳደን ዩሕቡነሁም ከሑቢላህ ወለዚነ አመኑ አሸዱ ሑበን ሊላህ። ሙእሚን አላህ ስብሓነሁ ወተዓላ ነው የሚወደው፣ እነዛ ደግሞ የሚያመልኳቸውን ይወዷቸዋል። ኢዘን አሕበቲ ፊላህ ዓቂዳ ጉዳይ ላይ ድርድር፣ መሞዳሞድ፣ ሙዳሃና፣ መመሳሰል፣ መቀባባት አይሰራም። ከባድ ነው። ሽርክ ላይ የሞተ ሰው አላህ አይምረውም። ከአላህ ውጪ ሌላን እያመለከ የሆነች ለአላህ ብቻ የተገባችን ነገርን በአንድ በሆነ አጋጣሚ እንኳን ለሌላ አካል ያደረገው እንደሆነ አላህ አይምረውም እስካልተውበት ድረስ ማለት ነው።